አቶ ኢሳያስ አፈወርቂ ከደርግ ውድቀት በኋላ ኤርትራን ብቻ ሳይሆን ኢትዮጵያንም ጠቅልለው የመምራት አምቢሽን እንደነበራቸው ህወሓቶች ወደቡን አሳልፈው የሰጡት ኢሳያስን ስለሚፈሩት ነው ብለው ነው የሚያምኑት። ህወሓቶችና በወቅቱ ከነሱ ጋር የነበሩ የፖለቲካ አካላት የኢትዮጵያን የባህር በር ወይም ደግሞ አሰብን ለኤርትራ አሳልፈው የሰጡት ለምንድን ነው? እነሱ ብዙ ማብራሪያዎችን ሲሰጡ ቆይተዋል። ሌሎች አካላት ደግሞ ኢትዮጵያ ውስጥ የመቆየት ፍላጎት ስላልነበራቸው ቢቆዩም እንኳን ባልተመቻቸው ጊዜ የመገንጠል እቅድ ስለነበራቸው የዛን ጊዜ ሄደው ከኤርትራ ጋር ተስማምተው ወደቡን መጠቀም ስለሚችሉ ጫካ ውስጥ በነበራቸው ውልና ድርድር መሰረት ይህንን ወደብ አሳልፈው ሊሰጡ ይችላል ይላሉ። ብዙ ጊዜ ይሄ ሲነገር እንሰማለን። ነገር ግን ከዚህ በተለየ የሰማሁት አንድ ነገር አለ። ከቀድሞ የህወሓት አባልና ደጋፊ ከነበሩ አንድ ግለሰብ ሰፊ ሰዓት እንደሰማሁት ከዛም ባሻገር ደግሞ የኦነግ የመጀመሪያው ሊቀመንበር ዶክተር ዲማ ነገዎ ከዶክተር ደረጀ ጋር በአንድ ሚዲያ ላይ ባደረጉት ኢንተርቪው ህወሓቶች ወደቡን አሳልፈው የሰጡት ኢሳያስን ስለሚፈሩት ነው ብለው ነው የሚያምኑት። አቶ ኢሳያስ አፈወርቂ ከደርግ ውድቀት በኋላ ኤርትራን ብቻ ሳይሆን ኢትዮጵያንም ጠቅልለው የመምራት አምቢሽን እንደነበራቸው ይናገራሉ እነዚህ ሰዎች። ነገራችን ላይ ኢሳያስ አፈወርቂ ህወሓቶችንም ጭምር ስለሚነቋቸው ማለት ነው። የህወሓት ታጋዮች ደግሞ ይሄ ነገር ተፈጻሚ እንዳይሆንም ስለሚፈልጉ የያዙትን ይዘው እንዲሄዱላቸው ይፈልጉ ነበር የሚል አመለካከት ነው። ይሄ ትንሽ የሚያስኬድ ይመስላል። ምክንያቱም በወቅቱ በተደረገው ድርድር አደራዳሪዎች እንኳን ሳይቀሩ ቢያንስ ወደቡን ለምንድን ነው የማትጠይቁት? ቢያንስ የአሰብን ወደብ መውሰድ ትችላላችሁ፣ ይሄንን እንደ መደራደሪያ ማቅረብ ትችላላችሁ ይሏቸው እንደነበረ አንጋፋው የህግ ባለሙያ ዶክተር ያዕቆብ በተደጋጋሚ ሲናገሩ ሰምቻለሁ። በመጽሐፋቸውም ይሄንን ጽፈዋል። ስለዚህ ለምንድን ነው የማትጠይቁት እየተባሉ ሁሉ አይ ኤርትራ ትውሰድ ብለው እንደተናገሩ እነዚህ ሰዎች ሰምተናል። በወቅቱ ግን የህግም የታሪክም የጂኦግራፊም የዲሞክራፊም መብት ነበራቸው፣ ቢያንስ አንዱን ወደብ የመጠየቅ ማለት ነው። አቶ ኢሳያስ በቅርቡ በትግራይ በተደረገው ጦርነት ወታደሮቻቸውን ሲያስገቡ ምንም እንኳን እኛን በወቅቱ ለኛ የሚያስፈልጉን ቢሆኑም ትግራይ ውስጥ ሲገቡ ብዙ ጊዜ እንደምናስበው ህወሓትን ለማጥፋት ብቻ ሳይሆን ቀስ ብለው ዶክተር አብይን አሞኝተው ወይም ደግሞ አጭለው ያ በውስጣቸው የተደበቀውን ኢትዮጵያን ጠቅልሎ የመምራት ፍላጎት ተግባራዊ ለማድረግ ያስቡ ነበረ ማለት ነው። ነገር ግን ዶክተር አብይ ደግሞ ከሳቸው ይልቅ ብልህ ስለነበሩ ያሰቡት ነገር ሳይሳካ ቀርቷል። አሁን ነገሩ ሁሉ ተገልብጧል። ብልህ መሪ አሰጣን።